አንዳንዴ በሰዎች መካከል ሆነን በግርግርና በጫጫታ ታጅበን ነገር ግን ከውስጣችን ማንም ሊረዳው የማይችል ጥልቅ ብቸኝነት ተሰምቷችሁ ያውቃል? በውጭ ስንታይ ሙሉ ነን። አንዳንዶቻችን እየተማርን ዲግሪ የጫንን ነን። አንዳንዶቻችን ስራ የያዝን፣ ኑሯችንን ያደላደልን፣ አልፎም በስልጣን ወንበር ላይ የተቀመጥን ነን። የፀሐይ ብርሃን ሲፈነጥቅ ሁላችንም ጀግኖች ነን። ነገር ግን ፀሐይ ስትጠልቅ፣ የዓለም ጫጫታ ሲረግብ፣ መኝታ ቤት ገብተን በራችንን ስንዘጋ የአደባባይ ላይ የነበረው ግርማ ሞገስ እንደ ጤዛ ይረግፋል። በዚያች ሌሊት ዝምታ ውስጥ የትኛውም ምድራዊ ሹመትና የባንክ ሂሳብ ሊሞላው የማይችል፣ የትኛውም የዓለም ፍልስፍና ሊመልሰው የማይችል አንድ አስፈሪ የነፍስ ባዶነት ብቅ ይላል። እንባ ይተናነቀናል። የህይወት ትርጉም ይጠፋብናል። የዘላለም እንጀራን ክፉኛ ተርበናል። ነፍሳችን በረሃብ እየጮኸች፣ እኛ ግን ሰዎች ምን ይሉኛል በሚል የይሉኝታ እስር ቤት ታስረን ያንን የምንታይበትን የቀን ማንነታችንን ያንን የሐሰት ጭንብላችንን አጥብቀን ይዘናል። ግን ታውቃላችሁ፣ ይህ የውስጥ ባዶነት፣ ይህ በድብቅ የምናነባው እንባ ዛሬ የጀመረ አይደለም። ከ2000 ዓመታት በፊት ልክ እንደ ዘመናችን ሰው ሁሉን ያሟላ በወርቅ ዙፋን ላይ የሚቀመጥ በመቶዎች የሚቆጠሩ አገልጋዮች ያሉት ግን ነፍሱ በረሃብ የቆሰለች ሌሊት እንቅልፍ የነሳው አንድ ታላቅ ሰው ነበር። እርሱ ተራ ሰው አልነበረም። የሳንሄድሪን ሸንጎ አባል፣ የአይሁድ መምህር፣ ቃሉ እንደ ሰይፍ የሚቆርጥ እና ኢየሩሳሌም ላይ የነበረ ከፍተኛ ባለጸጋ ነው። ይህ ይባቤ ሚዲያ ነው። በዚህ መንፈሳዊ ጉባኤ የቤተ ክርስቲያንን ጥልቅ ምስጢር፣ የታሪክ ድርሳናትንና ለህይወታችን የሚጠቅሙ መንፈሳዊ ቁም ነገሮችን በጥልቀት የምንማማርበት መድረክ ነው። ታሪክ ሁለት አስገራሚ ሰዎችን ያስተውሰናል። አንደኛው የቀን ተማሪው ነው። የብርሃኑን ጌታ ተከትሎ በቀን እየዋለ 3 ዓመት ከ3 ወር ሙሉ ከረጢት ተሸክሞ ሲንገላታ ተአምራቱን እያየ ነገር ግን በጨለማ የክህደት ደባ ሲሰራ ያደረው ልቡ የጠቆረው ይሁዳ ነው። ሁለተኛው ደግሞ የዓለምን ማዕረግና የሰዎችን ሹክሹክታ ጥሎ የፈሪሳውያንንና ትዕቢትንና ምን ይሉኛልን ረግጦ የጨለማውን ሌሊት ተገን በማድረግ እውነተኛውን የዓለም ብርሃን ፍለጋ የተጓዘው የአይሁድ መምህር ክቡር ኒቆዲሞስ ነው። ዛሬ መጋረጃውን የምንገልጠው በታሪክ ውስጥ ምስጢራዊ ደቀ መዝሙር ተብሎ ስለሚጠራው ስለ ታላቁ ሰው ኒቆዲሞስ ነው። በዚህ መንፈሳዊ ቪዲዮ ኒቆዲሞስ በሌሊት ተደብቆ ከመጣበት የፍርሃት ጨለማ ተነስቶ ሁሉም ሐዋርያት በሸሹበት፣ ጴጥሮስ በካበደበት የጭንቅ ሰዓት፣ ሞት በነገሰበት የቀራንዮ አደባባይ ላይ እንዴት ማንነቱን በአደባባይ የገለጠ የቁርጥ ቀን ጀግና ሊሆን እንደቻለ አብረን እንመርምር። ሁሉም ሐዋርያት በሸሹበት፣ ጴጥሮስ በካደበት የጭንቅ ሰዓት፣ ሞት በነገሰበት በቀራንዮ አደባባይ ላይ እንዴት ማንነቱን በአደባባይ የገለጠ የቁርጥ ቀን ጀግና ሊሆን እንደቻለ አብረን እንመርምር። እንግዲያውስ ልባችሁን ክፈቱ፣ ጆሮአችሁን አዘንብሉ። ይህንን ቪዲዮ እስከ መጨረሻው ስትከታተሉ የራሳችሁን የህይወት እንቆቅልሽ የምትፈቱበትን ቁልፍ ታገኙታላችሁ። ቻናላችንን ሰብስክራይብ በማድረግ የዚህ መንፈሳዊ ቤተሰብ አባል ይሁኑ። ከስልጣን ማማ ወደ ቀራንዮ ጥላ፣ ከምድራዊ ሊቅነት ወደ እውነተኛ ተማሪነት የሚደረገው ይህ ታላቅ መንፈሳዊ ጉዞ አሁን ይጀምራል። ይህ የማታው ተማሪ የኒቆዲሞስ አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኒቆዲሞስን ታሪክ ስናስበው ወደ አእምሯችን የሚመጣው ምስል የጠጠረ፣ በህግጋት የታጠረና በስርዓት የታጀበ የሳንሄድሪን ሸንጎ አባል ነው። ይህ ሰው ተራ የአይሁድ ግለሰብ አልነበረም። እርሱ በ3 ታላላቅ ምሰሶች ላይ የቆመ ግዙፍ ማንነት ነበረው። ስልጣን፣ ሀብትና ዕውቀት በአንድ ላይ የተባበሩለት ታላቅ ሰው። የሳንሄድሪን አባል መሆን ማለት በህዝብ ህይወት ላይ የመጨረሻ ውሳኔ መስጠት ስልጣን መያዝ ማለት ነው። የእርሱ ብያኔ ከመላው ይሁዳ እስከ ገሊላ ድረስ የሚሰማና የሚከበር ነበር። ከዚህም ባለፈ የሀብቱ ልክ ኢየሩሳሌምን ቁጥር ስፍር የሌለው ባለጸጋ ነው። በእውቀቱም ቢሆን ጌታችን ኢየሱስ ክርስቶስ ራሱ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎ እስኪጠራው ድረስ የህዝቡን ህሊና የሚመራና የእግዚአብሔርን ቃል የሚተረጉም ሊቅ ነበር። ነገር ግን ይህ ሁሉ ስልጣን፣ ይህ ሁሉ ሀብት፣ ይህ ሁሉ ዕውቀት የኒቆዲሞስን የውስጥ ሰላም ሊሰጡት አልቻሉም። መጽሐፍትን በማገላበጥ ያገኘውን እውነት በስልጣን ወንበር ላይ ሆኖ ያልተረዳውን ምስጢር ፍለጋ የነፍስ ረሃብ አስገድዶት ክብሩንና ስልጣኑን አደጋ ላይ ጥሎ ወደ ናዝሬቱ ኢየሱስ ለመገስገስ ወሰነ። ኢየሩሳሌም በሌሊት ሌላ ገጽታ አላት። የሮማውያን ወታደሮች የሰዓት ጥበቃ ድምጽ፣ የብረት ጋሻቸው ከድንጋዩ ግንብ ጋር ሲጋጩ የሚፈጥሩት ግጭት የከተማዋን ብቸኝነት ያጎላዋል።
ኒቆዲሞስ ከመኖሪያ ቤቱ ሲወጣ መላ ሰውነቱን በጥቁር ካባ ተከናንቦ ነበር። ስሙ በአደባባይ የሚታወቅ በሄደበት ሁሉ ሕዝብ አጎንብሶ ሰላምታ የሚሰጠው ታላቅ ሰው አሁን ማንነቱን ደብቆ የገዛ ባልደረቦቹንና የሳንሄድሪን ሰላዮች ፈርቶ በጨለማ ይጓዛል። ይህ የኒቆዲሞስ የሌሊት ጉዞ አንድ ታላቅ መንፈሳዊ ምስጢርን ይነግረናል። የሰው ልጅ በአብዛኛው ጨለማን የሚፈልገው ክፋትን ለመስራት፣ ሰው ሳያየው ኃጢአት ለመፈጸም ነው። በጨለማ ኃጢአት በሚሰራበት ድብቅ ወንጀል በሚፈጸምበት ዓለም ኒቆዲሞስ ግን ጨለማን የተጠቀመው የተሰወረ ቅድስናን ለመስራት ነበር። ሰዎች ሳይታዩ ሌላውን በሚጎዱበትና በኃጢአት በሚረክሱበት ሥርዓት ውስጥ እርሱ ማንም ሳያየው ጽድቅን ለመፈለግ ወጣ። ይህ ብርሃንና ጨለማን የማስታረቅ ጥበብ በድብቅ ኃጢአት ለቆሰለው ዓለማችን እጅግ አስገራሚ ትምህርት ነው። እስኪ አሁን ቆም ብለን ራሳችንን እንጠይቅ። ዛሬኛ የት ላይ ነን? ስልጣን፣ ሀብትና ዕውቀት በአንድ ላይ የተሰበሰበለት ኒቆዲሞስ ያን ሁሉ የሥራ ጫናና ማህበራዊ ኃላፊነት ተሸክሞ ለነፍሱ የሚሆን ጊዜ አላጣም። የዘላለም የሕይወት ቃልን ለመስማት ሌሊቱን ነቅቶ ተገኘ። እኛስ? የዘመናችን ሰው ትልቁ በሽታ ጊዜ የለኝም፣ ሥራ በዝቶብኛል የሚለው ሰበብ አይደለምን? ለዕለት ጉርሳችን ዛሬ ቆሞ ነገ ለሚፈርሰው ቤታችን፣ አሁን በልተነው ኋላ ለሚያስርበን ምድራዊ እንጀራ ስንል ስንት ፈተና እናልፋለን፣ ስንት መከራ እንቀበላለን። የዓለምን የኑሮ ፈተና ለመድፈን ብለን በማያልቀው የንግድ የትምህርትና የሥራ ትግል ውስጥ ራሳችንን እናስራለን። ነገር ግን ለዘላለም ለማያስርበው እንጀራ፣ ለዘላለም ለማያስጠማው መጠጥ፣ ለነፍሳችን መዳኛ የሚሆን አንዲት ሰዓት ለመስጠት ስንጠየቅ ጊዜ የለኝም እንላለን። የእግዚአብሔርን ቃል ሳይሰማ መጽሐፍ ቅዱስን ሳያነብ የሚውል ክርስቲያን ነፍሱን ወዶና ፈቅዶ ለሞት አሳልፎ እንደሰጠ ይቆጠራል። ያለ ዝናብ መብቀል እንደማትችል ምድር የእግዚአብሔር ቃል በሌለበት አእምሮ ውስጥ ጽድቅና ኃጢአት መለየት አይቻልም። ነፍስ ባይኖር ገለባውን ከፍሬው መለየት እንደማይቻለው ሁሉ ዛሬ ብዙዎቻችን ጽድቅ መስሎን የምንሰራው ኃጢአት፣ እውነት መስሎን የያዝነው ሐሰት የበዛው ነፍሳችን ቃሉን ስለተራበች ነው። በቀን ባይሆንላችሁ በሌሊት፣ በማለዳ ባይሆንላችሁ በሰርክ ለነፍሳችሁ ጊዜ ስጡ። ኒቆዲሞስ ጊዜ አልነበረውም፣ ነገር ግን ጊዜ ፈጠረ። ያቺ ሌሊት ከምድራዊው የሳንሄድሪን ሸንጎ አውጥታ የሰማያዊው መንግሥት ወራሽ አደረገችው። የእስራኤል መምህር፣ የሳንሄድሪን ሸንጎ አባል፣ ያ ታላቅ ምሁር የሌሊቱን ጨለማና የፍርሃቱን ግንብ ጥሶ በመጨረሻ ጌታችን ወዳለበት ቤት ደረሰ። በአንድ በኩል ጸጉሩ በሕግ ጥናት የሸበተ፣ አይኖቹ መጽሐፍትን በማንበብ የዛሉ ሺዎች ተከትለው ከእግሩ ስር የሚማሩለት ታላቁ ሽማግሌ ኒቆዲሞስ ቆሟል። በሌላ በኩል ደግሞ በይፋዊ የአይሁድ የትምህርት ሥርዓት ውስጥ ያላለፈው፣ በታዋቂ መምህራን እግር ስር ያልተቀመጠው ገና የ30 ዓመቱ ወጣት የናዝሬቱ ኢየሱስ ተቀምጧል። በአይሁድ ማህበረሰብ ዘንድ ዕድሜና ዕውቀት የመከበሪያ ምንጮች ናቸው። ለኒቆዲሞስ እንዲህ ካለው ወጣት ፊት ቆሞ ራስን ዝቅ ማድረግ ከስጋዊ አእምሮ በላይ የሆነ ትልቅ የመንፈስ ተጋድሎን ይጠይቃል። ይሁንና ኒቆዲሞስ ንግግሩን ሲጀምር መምህር ሆይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን አለው። አስተውሉ፣ ኒቆዲሞስ የሊቅነት ካባውንና ኩራቱን ከበሩ ውጭ ጥሎ ገባ። ራሱን ዝቅ አድርጎ እንደ ተራ ተማሪ በጌታ እግር ስር ተቀመጠ። ነገር ግን ጌታችን የኒቆዲሞስን የምሁርነት ሰላምታ ብዙ አላቆየውም። በቀጥታ ወደ ነፍሱ ጥልቀት ዘለቀ። እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ይህ ንግግር ለኒቆዲሞስ አእምሮ በቀላሉ ሊረዳው አልሆነለትም። ኒቆዲሞስ የሕግ ምሁር ነው። ሕግ ደግሞ የሚታይ የሚዳሰስና በስርዓት የተገደበ ነው። ጽድቅን የሚያየው የአባቶችን ወግ በመፈጸምና መስዋዕት በማቅረብ ነው። ጌታ ግን ዳግመኛ መወለድ የሚል አዲስ ምስጢር አመጣበት። የኒቆዲሞስ አእምሮ ግራ ተጋባ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? ብሎ ጠየቀ። ይህ ጥያቄ የኒቆዲሞስን የዋህነት ብቻ ሳይሆን የሰው ልጅ መለኮታዊውን ምስጢር በስጋዊ መነጽር ብቻ ለማየት ያለውን ድካም ያሳያል። ጌታ ግን እየነገረው ያለው ሰው በኃጢአት ምክንያት ስላረጀ፣ በበደል ምክንያት ስለተበላሸ ያረጀውን ማንነቱን ከጎኑ በሚፈሰው ውሃ ጥቦ በአዲስ ሕይወት ዳግመኛ ሊወለድ የእግዚአብሔር የዘላለም ዕቅድ መሆኑን ነበር። ሰው ከውሃና ከመንፈስ ካልተወለደ በቀር በማለት ልጅነት ከእግዚአብሔር የምትገኝባት ብርሃናዊት ማህፀን ምስጢረ ጥምቀትን ገለጠለት። ነገር ግን ኒቆዲሞስ አሁንም በመገረም ውስጥ ሆኖ ነገሩ ሲከብደው ጌታችን አንድ ቃል ተናገረው። አንተ የእስራኤል መምህር ስትሆን ይህንን አታውቅምን?
ይህ ቃል ሊቃውንት በትርጓሜ አዋቂነቱን መስክሮ አለመረዳቱን በመናገር ዘለፈው የሚሉት አይነት ነው። መምህርነትን አልክድም፣ ግን ይህንን የሕይወት ምስጢር አለማወቅህ ያስተቻል ብሎ ሞገተው። እስኪ ይህን የጌታን ተግሣጽና የኒቆዲሞስን ምላሽ ዛሬ ካለንበት ሕይወት ጋር እናነጻጽረው። ኒቆዲሞስ አንተ የእስራኤል መምህር ተብሎ ሲገሰጽ አልተቆጣም፣ አልተከራከረም። ይልቁንም ያ ሁሉ የሕይወት ዘመን ዕውቀቱ ከእውነተኛ የሕይወት ቃል ፊት ሲነጻጸር ምን ያህል ኢምንት እንደሆነ ተገነዘበ። እኛ ዛሬ እንዴት ነን? የዘመኑ ክርስቲያን ትልቁ በሽታ የትዕቢት በሽታ ነው። ጥቂት ዘመናዊ የትምህርት ስለተማርን 1-2 ዲግሪ ስለጫንን ወይም የስልጣንና የሀብት ማማ ላይ ስለወጣን ማንም እንዲመክረን ማንም እንዲገስጸን አንፈልግም። በቤተ እግዚአብሔር ውስጥ ሆነን እንኳን መስታወት ፊት ቆሞ ኖሩን ማየት እንደማይፈልግ ሰው ኃጢአታችን ሲነቀፍ ድክመታችን ሲነገር እንቆጣለን። ዛሬ ቤተ ክርስቲያን የተሞላችው ለ60 ትምህርት ብቻ በሚፈልግ ክርስቲያን ነው። የሚያዝናና የሚያስቅ ምድራዊ ስኬትን ብቻ የሚሰብክ ትምህርት እንወዳለን። ነገር ግን የነፍሳችን ቁስል የሚነካ ከኃጢአታችን እንድንላቀቅ የሚገስጸን እውነተኛ ቃል ሲመጣ ይከብደናል። ካህናትና የንስሐ አባቶች ሲመክሩን ፊታቸውን ሲያጠቁሩብን እነርሱ ራሳቸው ምን ሆነው ነው ብለን በማን አለብኝነት እንፈርዳለን። የኒቆዲሞስ ትሕትና ግን የት አለ? ያ የሸበተ አይሁዳዊ ሊቅ ጌታ ሲገስጸው ዝም ብሎ ተቀበለ። ምክንያቱም የተጠማው እውነትን ነበርና። ክርስቲያኖች ያካበትነው ምድራዊ ፍልስፍናችን እዚሁ መቃብር ላይ የሚቀር ያከማቸነው ዕውቀት የሚያረጅ ተራ ነገር መሆኑን መረዳት አለብን። ጌታችን ምስጢረ ጥምቀትን ሲያስተምረው ኒቆዲሞስ አልገባኝም ብሎ ትቶ አልሄደም። መልሶ መላልሶ ጠየቀ። የቤታችን ቁልፍ ቢጠፋብን በር ሰብረንም ቢሆን እንደምንገባው ሁሉ የእግዚአብሔር ቃል ቁልፉ ያለው መምህራን ዘንድ መሆኑን አውቆ የቃሉን በር እንዲከፍቱለት ድረስ መጠየቅና መመርመር የክርስቲያን ግዴታ ነው። እኛ ግን ቃል እግዚአብሔር ሲነገረን ይሰለቸናል፣ ለመማር ያቅተናል፣ ለመጸለይ እንቅልፋሞች ሆነናል። ያልገባንን ነገር ደረጃዬን ያሳንሰዋል ብለን ከመጠየቅ እንሸሻለን። ኒቆዲሞስ ግን በዚህች ሌሊት የስልጣን ካባውን አውልቆ የመንፈስን ዘር በልቡ ዘራ። ከምድራዊ ሊቅነት ወርዶ የሰማያዊ ጥበብ ተማሪ ሆነ። ኒቆዲሞስ አእምሮው ይህንን ከውሃና ከመንፈስ ዳግመኛ የመወለድ ረቂቅ ምስጢር ለመፍታት ሲታገል ጌታችን ኢየሱስ ክርስቶስ ይህ የብሉይ ኪዳን ሊቅ የኦሪት መምህር በደንብ ወደሚያውቀውና ወደሚረዳው ታሪክ ወደ ኦሪት መጽሐፍት መለሰው። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም ሊሰቀል ይገባዋል አለው። ይህ ቃል ለኒቆዲሞስ እንደ ነጎድጓድ ነበር። ኦሪት ዘኍልቍ ምዕራፍ 21 ላይ የተጻፈውን ታሪክ በሚገባ ያውቀዋል። እስራኤላውያን በምድረ በዳው ጉዟቸው እግዚአብሔርን ባማረሩ ጊዜ እባቦች ተላኩባቸው። በየድንኳኑ ጩኸት በረከተ። እባብ እየነደፋቸው ሕዝቡ አለቀ። በሞት ጣር ውስጥ ሆነው ፈውስ ሲለምኑ እግዚአብሔር ሙሴን የነሐስ እባብ ሰርቶ ላይ እንዲሰቀል አዘዘው። የተነደፈው ሁሉ በመርዝ እየተሰቃየም ቢሆን ቀና ብሎ ያንን የተሰቀለውን የነሐስ እባብ ሲያይ ከሞት ይድን ነበር። ቅርብ ያለው መልኩን አይቶ ሩቅ ያለው ደግሞ ድምጹን ሰምቶ እኩል ድኖበታል። ግን ለምን የነሐስ እባብ? የነሐሱ እባብ የእባብን መልክና ቅርጽ ያለው እንጂ በውስጡ የሚገድል መርዝ አልነበረውም። ክርስቶስም የኃጢአተኛውን የአዳምን መልክና ስጋ ለበሰ እንጂ በውስጡ የኃጢአት መርዝ አልነበረበትም። አዳም ቢመረመር መርዝ ይገኝበታል ወይም ኃጢአት ይገኝበታል። ክርስቶስ ቢመረመር ግን ኃጢአት አልተገኘበትም። ሆኖም መርዝ የሌለበት እርሱ ኃጢአት የሌለበት እርሱ በመርዝ የተነደፉትን የሰው ልጆችን ለማዳን በኃጢአተኛ አምሳል በመስቀል ላይ ተሰቀለ። ወደኛ ዘመን እንመለስ። ዛሬስ እኛ ያለነው በየትኛው ምድረ በዳ ውስጥ ነው? በዙሪያችን የሚርመሰመሱት እባቦችስ ምንድናቸው? አዎ ዛሬም በምድረ በዳ ጉዞ ላይ ነን። ዛሬም ማማረር አላቆምንም። ዛሬም ደጋግመን እየተነደፍን ነው። መርዙ ደማችንን አፍልቶታል፣ ነፍሳችንን እያደነዘዛት ነው። የዘመናችን እባቦች ጫካ ውስጥ የሚኖሩ ተሳቢዎች አይደሉም። የዘመናችን እባቦች የጥላቻ መርዝ፣ የዘረኝነትና የጎጠኝነት መርዝ፣ የሱስና የዝሙት መርዝ፣ የራስ ወዳድነትና የምቀኝነት መርዝ ናቸው። ትንቶቻችን ነን ጽድቅን በማሳደድ ጽድቅ የሰራን እየመሰለን ነገር ግን የክፋት መርዝ በውስጣችን የምንረጨው። ዛሬ ብዙዎች የሚከራከሩት ስለ ራሳቸው ሰዎች፣ ስለ ጎጣቸው ሰዎች ነው። ነገር ግን የአገር ጉዳይ ያደርጉታል፣ የቤተ ክርስቲያን ጉዳይ ያስመስሉታል። ስለ ራሳቸው ጥቅም እያወሩ ስለ ክርስቶስ ያስመስሉታል፣ ስለ ወንጌል ያደርጉታል። እውነትና ሐሰትን መለየት ተስኗቸው የእግዚአብሔር መንፈስ ከልባቸው ስለራቀ የጥላቸው መርዝ ከውስጣቸው እየበላቸው በውጭ ግን ሃይማኖተኛ መስለው ይታያሉ።
መርዙ እንዲህ እያመነመነ በገዛ ፈቃዳችን በገዛ ጥላቻችንና ኃጢያታችን እየሞትን ሐኪም አንፈልግም እንላለን። ክርስቶስን አግኝተነው ፈቅጃለሁ ንጻ ካላላችሁ ከለምጻችሁ ከኃጢያታችሁ መርዝ እንዴት ልትነጹ ትችላላችሁ? አይኖቼ እንዲከፈቱ ዘዝ ካላላችሁት በስተቀር ማየት የተሳነው ዘረኝነትና የጥላቻ አይናችን እንዴት ሊበራ ይችላል? መድኃኒቱ አንድ ብቻ ነው። እስራኤላውያን ቀና ብለው ወደ ነሐሱ እባብ በማየት ዳኑ። እኛም ዛሬ ከውስጥ ከሚበላን የኃጢያት የጭንቀትና የብቸኝነት መርዝ የምንድነው አይኖቻችን ወደ ቀራንዮ ስለኛ ወደ ተሰቀለው መድኃኒት ስናነሳ ብቻ ነው። የክርስቶስ ቁስል የሚፈውስ ቁስል ነው። ታሞ ማዳን የሚችል ሞቶ ሕይወትን የሚሰጥ ቁስል ነው። ኒቆዲሞስ ይህንን የነሐስ እባብ ምስጢር በያዘች ሌሊት ከጌታ አንደበት ሲሰማ የልቡ አይኖች መከፈት ጀመሩ። ለዘመናት በኦሪት ደረቅ ፊደል ውስጥ ተደብቆ የነበረው የእግዚአብሔር የማዳን ዕቅድ አሁን ተገለጠለት። የማቴዎስ በምዕራፍ 17 ላይ እንደተጻፈው ጌታችንና መድኃኒታችን ኢየሱስ ክርስቶስ ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጥቷል። በዚያ ፊቱ እንደ ፀሐይ አብርቶ ልብሱም እንደ በረዶ ነጭ ሆኖ መለኮታዊ ክብሩን ሲገልጥ ከተራራው ስር በሸለቆው ውስጥ ግን ሌላ ዓለም ነበር። ጨለማና ጭንቀት የነገሰበት የሰው ልጆች የፈተና ዓለም አንድ አባት ክፉ ጋኔንን ያሰቃየውን ልጁን ይዞ ከተራራው ስር ወዳሉት ወደ ቀሩት 9 ደቀ መዛሙርት መጣ። ጋኔኑ ልጁን አንዴ ወደ እሳት አንዴ ወደ ውሃ እየወረወረ ያንፈራፍረዋል። ከሕፃንነቱ ጀምሮ አብሮት ያደገ በሽታ ነው። 9 ደቀ መዛሙርት ቀድሞ አጋንንትን የማውጣት ስልጣን የተሰጣቸው እነርሱ ይህንን ጋኔን ውጣ ቢሉት እንቢ አላቸው። ይህ ጋኔን አይሰማም፣ አይናገርም፣ ዲዳና ደንቆሮ ነው። ጻፎችና ፈሪሳውያን በደቀ መዛሙርቱ መሸነፍ እየተሳለቁ ነው። ልጁ መሬት ላይ ወድቆ ይንፈራፈራል። አባቱ በእንባ ይታጠባል። ደቀ መዛሙርቱ በኀፍረት አንገታቸውን ደፍተዋል። ጌታችን ከተራራው ሲወርድ ያ አባት እየሮጠ መጣና በፊቱ ወደቀ። ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ እዘንልኝና እርዳን አለው። ደቀ መዛሙርቱ ስላቃታቸው መምህራቸውንም ቢቻልህስ ብሎ ተጠራጠረው። ጌታችንም አተኩሮ ተመለከተውና ለሚያምን ሁሉ እንደሚቻለውና የእነዚያን ትውልድ አለማመን አንስቶ በታላቅ ቁጣ ገጸጻቸው አለው። ጌታችንም ርኩስን መንፈስ ገሰጸው፣ ልጁንም ወዲያውኑ ዳነ። በኋላም ደቀ መዛሙርቱ ለብቻቸው ቀርበው እኛ ልናወጣው ያልቻልነውን ስለምንድነው ብለው ሲጠይቁት ጌታም እንዲህ አላቸው፣ ይህ አይነቱ ጋኔን ያለ ጾምና ጸሎት አይወጣም። አሁን ቆም ብለን የኛን አለማመን እናስተውል። ክርስቶስ አሁንም የማታምን ጠማማ ትውልድ ሆይ እስከመቼ ከእናንተ ጋር እኖራለሁ እያለን ይሆን? በዘመናችን ብዙዎቻችን በእምነትና በጥርጣሬ መሃል ተወጥረን የምንኖር የዘመኑ ግብዝነት ክፉኛ የተተበተበብን ክርስቲያኖች ነን። በሕይወታችን፣ በትዳራችን፣ በልጆቻችን ላይ አልፎም በሀገራችን ላይ አልወጣ ያለ እምቢ ያለ ክፉ ጋኔን ሰፍሯል። 9 ሆነን ተሰብስበን ውጣ ብንለውም ዲዳና ደንቆሮ የሆነው የዘመናችን ክፉ መንፈስ አሻፈረኝ ብሏል። አዎ እንጾማለን፣ ግን ደግሞ አንጾምም። ከስጋ ከእንቁላል ከወተት እንከለከላለን። ነገር ግን የሰው ስጋ በሐሜት በጥሬው እንበላለን። አፋችን ከምግብ ይጾማል እንጂ ከውሸት ከስድብ ከክፋትና ከቂም በቀል አይጾምም። እጸልያለሁ ግን የበደሉኝን ይቅር ሳንል እኛ ለምን ይቅርታ እንጠይቃለን? እናምናለን፣ ነገር ግን አለማመን በውስጣችን ነግሷል። ለምን እንዲሆን? የዓለምን የኑሮ ፈተና የየለቱን የህይወት ግርግር ለመድፈን ብለን በማስመሰልና በማጭበርበር ውስጥ ራሳችን ቀበር ነው። ተማሪው ፈተናውን ለመድፈን ብሎ በኩረጃ ይወድቃል። ሰራተኛው የኑሮን ክፍተት ለመድፈን ብሎ ጉቦ ይቀበላል። ባለስልጣኑ ወንበሩን ለማስጠበቅ ብሎ ሐሰት ይናገራል። መንፈሳዊ አገልግሎት ውስጥ ሆነን እንኳን ሹመትና ታዋቂነት ሲመጣ አድሎ እናደርጋለን። በግብዝነት እንታማለን። ጽድቅና ኃጢአትን መለየት አቅቶን ጸሎታችንን ከትዕቢት፣ ጾማችንን ከግብዝነት፣ አገልግሎታችንን ከምቀኝነት ጋር ቀላቅለነዋል። ያዲዳና ደንቆሮ ጋኔን ከህይወታችን አልወጣ ያለው ያለ እውነተኛ ጾምና ያለ ጸሎት ልናስወጣው ስለሞከርን ነው። እኛ አምናለሁ የምንለው በከንፈራችን ነው። ተግባራችን ግን አለማመኔን እርዳው ብሎ ይጮሃል። የእምነትን አቋም መያዝና የማስመሰል ካባናው ልቆ መጣል ስንል ፊት ለፊት ከሚገጥመን ጥልቁ የዘመናችን ፈተና ጋር እንላተማለን። እርሱም የይሉኝታ እስር ቤት ነው። የሰው ልጅ ከገዛ ህሊናውም ሆነ ከፈጣሪው ርቆ በጨለማ እንዲዋጥ የሚያደርገው ትልቁ ሰንሰለት የብረት ካቴና ሳይሆን ሰዎች ምን ይሉኛል የሚለው ስስ ግን እጅግ ጠንካራ ማነቆ ነው።
ወደ ኒቆዲሞስ እንመለስ። ኒቆዲሞስ በሳንሄድሪን ሸንጎ ውስጥ ሲቀመጥ በዙሪያው ያሉት ባልደረቦቹ ፈሪሳውያንና ሰዱቃውያን ነበሩ። እነዚህ ሰዎች ክርስቶስን አምርረው የሚጠሉ ሊገድሉትም ቀንና ሌሊት የሚዶልቱ ናቸው። ኒቆዲሞስ የዚህ ክፉ ማህበር አባል ሆኖ ሳለ በልቡ የበቀለውን እውነት በአደባባይ ለማውጣት ምን ያህል ይሁንታና የሰዎች ፍርሃት ተጭኖት እንደነበር አስቡት። እንዴት ከእኛ አንዱ ሆነህ የገሊላውን መምህር ትከተላለህ የሚለው የባልደረቦቹ ሹክሹክታና ነቀፋ እንደ ጦር የሚወጋው ነበር። ሆኖም ኒቆዲሞስ ይህንን የይሉኝታ እስር ቤት ሰብሮ ወጣ። ከባልደረቦቹ ሹክሹክታ ይልቅ የነፍሱን ጩኸት አዳመጠ። ነገር ግን ታሪክ ሁል ጊዜ እንደ ኒቆዲሞስ ባሉ አሸናፊዎች ብቻ የተሞላ አይደለም። በሐዋርያት ሥራ ምዕራፍ 24 ላይ የተጠቀሰውን ያንን ኃያል ባለስልጣን እናስታውስ። ሐዋርያው ቅዱስ ጳውሎስ በእስር ላይ ሆኖ ስለ ጽድቅ፣ ስለ ራስ መግዛትና ስለሚመጣው የዘላለም ፍርድ ሲሰብክለት ያ ባለስልጣን ቃሉን ሰምቶ ልቡ ክፉኛ ተንቀጠቀጠ። እውነቱ ገብቶት ነበር። የነፍስ መንቀጥቀጥ ደርሶበት ነበር። ነገር ግን ስልጣኑ፣ ሀብቱና በዙሪያው ያሉ ሰዎች ምን ይሉኛል የሚለው ይሉኝታ አሸነፈው። ጳውሎስን አሁንስ ሂድ፣ ጊዜው ሲመቸኝ ትርፍ ጊዜ ሳገኝ እጠራሃለሁ አለው። የዘላለም ሕይወትን ቃል በጊዜ ጦትና በይሉኝታ ሰበብ አጥቶ ባክኖ ቀረ። ቃሉን ሰማ፣ ግን እንደጠፋ ቀረ። ዛሬኛ በየትኛው ጎራ ነን? እንደ ኒቆዲሞስ ይሉኝታን ሰብረን ወጥተናል ወይስ እንደዚያ ባለስልጣን በምን ይሉኛል ታስረን ቀርተናል? ወደ ዘመናችን ትውልድ በተለይም ወደ ወጣቱ እንመልከት። ስንቱ ወጣት ነው በይሉኝታ ምክንያት ብኩርናውን ያጣው? ስንቷ ወጣት እህት ናት ምን ይሉኛል በሚል ፍርሃት ብቻ ክብሯን፣ ንጽህናዋንና ድንግልናዋን አሳልፋ የሰጠችው? እግዚአብሔርን ስለምትጠላ ወይም ኃጢአትን መስራት ፈልጋ አይደለም። ነገር ግን ጓደኞቿ ስልጣኔ ያልደረሰባት ፋራ እንዳይሏት ከዘመኑ ጋር ያልዘመነች ተብላ በጓደኞቿ ዘንድ እንዳትገለል በመፍራት ብቻ ወደማትፈልገው የመዝናኛ ስፍራ ሄዳ ወደማትወደው የኃጢአት አዘቅት ውስጥ ትዘፈቃለች። አንድ ወጣት መጠጥ ቤት ገብቶ ሱስ ውስጥ ተዘፍቆ ህይወቱን የሚያጠፋው ከውስጡ ፈልጎት ሳይሆን የጓደኛ ግፊት ፈርቶ የይሉኝታ እስረኛ ስለሆነ ነው። አልጠጣም ቢል፣ አላጨስም ቢል፣ በዚህ ኃጢአት አልተባበርም ቢል ከማህበሩ ይገለላል። እኛ የዘመኑ ሰዎች ለጽድቅ፣ ለቅድስናና ለእውነት ስንል ይሉኝታን እንፈራለን። ምን ይሉኛል ብለን ወደ ኋላ እናፈገፍጋለን። ነገር ግን ኃጢአት ለመስራት፣ ነውር ለመፈጸም፣ ልንሳደብና ልናማ ስንል ግን ምንም አይነት ይሉኝታን አያግደንም። እንዴት ለቅድስናችን ስንል ይሉኝታን እንፈራለን ወገኖቼ? ኃጢአት ሲሆን በአደባባይ እየሰራን፣ ጽድቅ ሲሆን ግን ሰዎች እንዳያዩን የምንሸሸው ለምንድን ነው? ኤልሳ መምህሩን ኤልያስን ሲከተል በዙሪያው ያሉት የነቢያት ልጆች ጌታ ዛሬ ካንተ እንደሚለይ አታውቅምን እያሉ ሊያደናቅፉት ሲሞክሩ ዝም በሉ አውቃለሁ ብሎ ይሉኝታን ወደ ጎን በመተው ነው እጥፍ ድርብ መንፈስን የተቀበለው። ኒቆዲሞስም ይህንን አደረገ። ስለ ጽድቅና ስለ እውነት ፍለጋውን በሌሊት ተጓዘው። የኢየሩሳሌም ፀሐይ በቤተ መቅደሱ ነጭ እብነበረድ ቅጥሮች ላይ በኃይል ታበራለች። በዚያ የሳንሄድሪን ሸንጎ አዳራሽ ውስጥ ግን ከቀጥሩ ፀሐይ ይልቅ የጋለ ንዴትና ጥላቻ እሳት ይነዳል። የሸንጎ አባላት በታላቅ ቁጣና ጭንቀት ተሞልተዋል። ሊቀ ካህናቱና ፈሪሳውያኑ የናዝሬቱን ኢየሱስን አስረው እንዲያመጡ የላኳቸው የቤተ መቅደሱ ሎሌዎች ባዶ እጃቸውን ተመልሰዋል። ስለምን አላመጣችሁትም ብለው ሲጮሁ ሎሌዎቹ የሰጡት ምላሽ በሸንጎ ላይ እንደ መብረቅ ወደቀ። እንደዚህ ሰው ማንም ተናግሮ አያውቅም አሉ። ወታደሮቹ በጌታ ቃል ተማርከው በስልጣኑ ተሸንፈው ሳይዙት ተመለሱ። ፈሪሳውያኑ በቁጣ አበዱ። እናንተ ደግሞ ሳታውቁ ተሳስታችኋል። ከመሪዎችስ ወይም ከፈሪሳውያኑ በእርሱ ያመናለን? ሕግን የማያውቅ ይህ ሕዝብ እርጉም ነው እያሉ ተራውን ሕዝብ ረገሙ። እርስ በርሳቸው ተጫጫሁ። በዚህ የንዴት የጭፍን ጥላቻና የግርግር ማዕበል መካከል በአዳራሹ ጥግ የተቀመጠው ኒቆዲሞስ ዝምታውን ለመስበር ወሰነ። ከ3 ዓመታት በፊት በሌሊት የጀመረው ያ የእምነት ጽንስ አሁን በልቡ ውስጥ ወደ ትልቅ እውነት አድጓል። ኒቆዲሞስ ከመቀመጫው ተነሳ። የአዳራሹ አይኖች ሁሉ ወደ እርሱ ላይ አረፉ። እርሱ የአይሁድ አለቃ ነው፣ ስሙ የሚከበር፣ ቃሉ የሚሰማ ታላቅ መምህር። በዝግታና በተረጋጋ ድምጽ ሆኖም ግን አዳራሹን በሚሞላ የስልጣን ቃል እንዲህ አላቸው። ሕጋችን ሰውን ሳያምን ምን እንዳደረገ ሳይረዳ ይፈርዳልን? ይህ ተራ ጥያቄ አልነበረም። ኒቆዲሞስ ባልደረቦቹን የመታቸው በሚመኩበትና በሚከላከሉበት በገዛ ሕጋቸው ነው። እናንተ የሕግ ጠባቂዎች ነን እያላችሁ እንዴት የሕጉን መሰረት ትጥሳላችሁ? እንዴት ሳትሰሙት ትፈርዱበታላችሁ? በማለት ሞገታቸው።
የሳንሄድሪን አባላት ኒቆዲሞስን በሕግ አግባብ ሊመልሱለት ሲያቅታቸው ወደ ኃይለኛ የስድብና የንቀት ስልት ተሸጋገሩ። አንተም ደግሞ ከገሊላ ነህን? ምርምርና እይ፣ ከገሊላ ነብይ እንዳይነሳ ብለው በአደባባይ አፌዙበት። ይህ ንቀት የተሞላበት ስድብ ኒቆዲሞስን የገሊላውያን ተባባሪ አድርጎ የፈረጀ ክብሩንና ማዕረጉን ገደል የሚከት አደገኛ ውንጀላ ነበር። ኒቆዲሞስ ግን ዝም አለ። ምክንያቱም በሌሊት ያገኘውን ብርሃን በሸንጎው ጩኸት ሊቀማው አይችልምና። አሁን እውነትን ፍለጋ ከታሪክ መዛግብት ወጥተን ወደ ራሳችን የሕይወት አደባባይ እንምጣ። ዛሬኛ እውነትን እያወቅን ስንቶቻችንን በአደባባይ የምንመሰክረው? ውድ የይባቤ ሚዲያ ቤተሰቦች፣ በስራ ቦታችን ፍትህ ሲጎድል፣ ንጹህ ሰው በሐሰት ሲበደል፣ የቢሮ ኃላፊ አሊያም የሥራ ባልደረቦቻችን በጭፍን ጥላቻ ሲፈርዱ እናያለን። እውነቱን እናውቃለን፣ ነገር ግን ዝም እንላለን። ለምን? ደሞዜ እንዳይቆረጥ፣ ከስራ እንዳልባረር፣ ከኃላፊ ጋር እንዳልጋጭ፣ የጥቅም ትስስሬ እንዳይበጠስ ብለን ለወዳችን ስንል እውነትን አሳልፈን እንሰጣለን። ፍትህ ከዓይናችን ስር ስትረገጥ የራሳችንን ቆዳ ለማዳን ስንል ብቻ አንደበታችንን እንዘጋለን። በማህበራዊ ትስስር ገጾች ላይስ ብዙሃኑ ሐሰትን ይዞ ሲጮህ እኛ እውነቱን እያወቅን ምን ይሉኛል ብለን እንፈራለን። ላይክና ሼር አጣለው፣ ጓደኞቼ ያገሉኛል በሚል ስሌት ወይም ከብዙሃኑ ጋር አብረን እንጮሃለን፣ አሊያም በዝምታ የሐሰት ተባባሪ እንሆናለን። ኒቆዲሞስ የሚያጣው የነበረው ተራ ደሞዙን ወይም የፌስቡክ ላይክ አልነበረም። የሚያጣው መላው ይሁዳን የሚያስተዳድርበትን የሳንሄድሪን ወንበር፣ የሊቅነት ክብሩን፣ ታላቅ ሀብቱንና ማህበራዊ ህይወቱን ነበር። እርሱ ግን ይህንን ሁሉ አደጋ ላይ ጥሎ ለብቸኛዋ እውነት ብቸኛው የፍትህ ድምጽ ሆኖ ጮኸ። ከሸንጎው የጥላቻ ጩኸት ወጥተን ወደ ቀራንዮ አደባባይ እንጓዝ። ያ እውነት የጠፋበት የሳንሄድሪን ሸንጎ በመጨረሻ ጌታን ለሞት አሳልፎ ሰጠ። ቀራንዮ የሰው ልጅ ክፋትና የጭካኔ ጣሪያ ነበረች። ነገር ግን ደግሞ የፈጣሪ ፍቅርና የይቅርታ የመጨረሻው መድረክ ሆና ታየች። ክርስቶስ በመስቀል ላይ ተቸንክሯል። ፊቱ በጥፊ ተመቷል። ራሱ በሾህ አክሊል ተወግቷል። የጠላቶቹ የጭካኔ ጥግ ይህ ብቻ አልነበረም። በጽኑ በተጠማ ጊዜ ሐሞትና ከርቤን አጠጡት። በዚያ በሞት ጣር ውስጥ ሆኖ በዚያ ሁሉ ስቃይ መሃል ሆኖ መራራውን ሐሞት ውጦ ከውስጡ እጅግ የሚጣፍጥ ቃል አወጣ። አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው። አንድ ጥንታዊ የቤተ ክርስቲያን ባለቅኔ ይህንን ሲገልጸው ጌታ ሆይ የጠጣኸው መራራ ሐሞት ያንተን የርህራሄ ጣፋጭነት አልለወጠብንም፣ መራራውን ሐሞት የሚጣፍጠው የይቅርታ ቃልህ አጥፍቶልናልና ይላል። አይሁድ ከውጭ መራራ ሐሞት ሲያጠጡት እርሱ ከውስጡ የይቅርታ ማር አፈሰሰላቸው። የመስቀሉ ትልቁ ትርጉም ይሄው ነው፣ ይቅርታ። ነገር ግን ይህ የይቅርታ ሚዛን ዛሬ በእኛ ዘንድ እንዴት ነው? ማቴዎስ ወንጌል ምዕራፍ 18 ላይ ጌታችን የተናገረውን አንድ ምሳሌ እናስታውስ። አንድ ታላቅ ባለጸጋ ንጉስ 1 ሚሊዮን ብር ዕዳ ያለበትን አገልጋይ ጠራው። አገልጋዩ ዕዳውን መክፈል አቅቶት በእግሩ ስር ወድቆ ጌታዬ ታገሰኝና ከፍልሃለሁ ማረኝ ባክህ ብሎ ሲለምነው ንጉሱ በከፍተኛ ርህራሄ አዘነለት። ዕዳውን አቅልሎለት አይደለም ያሰናበተው፣ መላውን የ1 ሚሊዮን ብር ዕዳ ሰረዘለት፣ ፍጹም ይቅር አለው። ይህ አገልጋይ በታላቅ ደስታ ከንጉሱ ፊት ወጥቶ ሲሄድ መንገድ ላይ 100 ብር ብቻ ያበደረውን የራሱን ባልንጀራ አገኘ። ያ ገና አሁን ከደቂቃዎች በፊት 1 ሚሊዮን ብር ይቅር የተባለለት ሰው የባልንጀራውን ጉሮሮ አንቆ የኔን 100 ብር አሁኑኑ ክፈለኝ አለው። ባልንጀራውም ወድቆ እባክህ ጊዜ ስጠኝ እከፍልሃለሁ ብሎ ቢለምነውም አሻፈረኝ ብሎ ወስዶ ወህኒ ቤት አሳሰረው። ያ ታላቅ ንጉስ ይህንን ግፍ ሲሰማ ያንን ክፉ አገልጋይ ጠርቶ አንተ ክፉ፣ እኔ ያን ሁሉ ዳ ይቅር ስልህ አንተ ባልንጀራህን 100 ብር ይቅር ማለት አቃተህን ብሎ ለከባድ ቅጣት አሳልፎ ሰጠው። ወዳጆቼ ይህ የንጉስና የአገልጋይ ታሪክ የዘመናችን ሰው ክፉ በሽታ ነው። ፍጹም ሀብታም፣ ማንም ሊከፍለው የማይችል ጸጋ ያለው፣ ብድር የሌለበት አበዳሪው እግዚአብሔር ነው። እኛ ደግሞ ያ 1 ሚሊዮን ብር ይቅር የተባለልን ክፉ አገልጋዮች ነን። ኃጢአታችን፣ የዕለት ተዕለት በደላችን፣ ክህደታችንና ስንፍናችን በእግዚአብሔር ፊት በሚሊዮን የሚቆጠር እጅግ ከባድ ዕዳ ነው። እርሱ ግን በቸርነቱ በቀራንዮ አደባባይ በመስቀል ላይ ሆኖ አባት ሆይ ይቅር በላቸው ብሎ ዕዳችንን በደሙ ሰረዘልን። እኛስ ወደ ቤታችን ስንመለስ ምን እያደረግን ነው? 1 ሚሊዮን ብር ይቅር የተባለልን እኛ የትዳር አጋራችንን በጣም ቀላል በሆነ ጥፋት ይቅር ማለት አቅቶናል። ሚስት ባሏን፣ ባል ሚስቱን፣ ጓደኛ ጓደኛውን በትንሽ ቃል ባለመግባባት አሊያም በአንድ ቀላል ስህተት ምክንያት አምርሮ ይጠላል።
የዕድሜ ልክ ቂም ይይዛል። ቤታችን የጦር ሜዳ፣ ትዳራችን የፍርድ ሸንጎ ሆኗል። የባልንጀራችንን ጉሮሮ አንቀን እንዴት እንዲህ ትለኛለህ? ለምን አታከብረኝም? እንዴት ረስቶኝ ያልፋል እያልን 100 ብራችንን እናስቆጥራለን። የሚያሳዝነው ደግሞ ይህንን የቂምና የበቀል መርዝ በልባችን አምቀን ይዘን ወደ ቤተክርስቲያን መምጣታችን ነው። ሚስቱን አስለቅሶ፣ ደንበኛውን አጭበርብሮ፣ ጓደኛውን አዋርዶ በልቡ የጥላቻ ቋጠሮ ይዞ ቤተ መቅደስ የሚመጣው ሰው ተሳላሚ አይደለም፣ ተላታሚ እንጂ። ከእግዚአብሔር ጸጋ ጋር ይላተማል፣ ከመቅደሱ ጋር ይጋጫል። ጸሎታችን ላይ ቆመን አፋችንን ሞልተን አባታችን ሆይ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ስንል ምን እያልን እንደሆነ እናስተውላለን? እኛም የበደሉንን ይቅር ብለን አናውቅ። 100 ብር ይቅር ማለት ያቃተን የሌሎችን የ100 ብር ጥፋት ይዘን የምንላተም እንዴት የኛን የ1 ሚሊዮን ብር ዕዳ ይቅር እንዲለን አምላክን እንጠይቀዋለን? ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተፈጸመ ብሎን ነፍሱን በሰጠበት በዚያ አስከፊ ሰዓት ዓለም በዝምታ ተውጣለች። ፀሐይ ብርሃኗን ነስታለች፣ ምድር ተንቀጥቅጣለች። ሆሳዕና እያለ ሲዘምር የነበረው ሕዝብ ሸሽቷል። 3 ዓመት ሙሉ አብረውት የነበሩ ተአምራቱን ያዩ ማዕበል ሲገስጽ የታዘቡ እንኳን መከራ ሞትን ቢመጣ ካንተ አንለይም ብለው የፎከሩት ሐዋርያት ከቅዱስ ዮሐንስ በቀር በፍርሃት ተሸሽገዋል። ቀራንዮ በጠላቶች ድል አድራጊነትና በወዳጆች ተስፋ መቁረጥ ተሞልታለች። በዚህ የሞት ድባብ ውስጥ የአይሁድ ክፋት ሐሳብ ገና አላበቃም ነበር። መስቀሉ አይበቃም፣ ስጋው የገሃነም ሸለቆ ውስጥ ይጣል፣ እንዳይቀበር ይደረግ ብለው መከሩ። ያ መሲህ ቢሆን ኖሮ ስጋው እንዲህ ይጣል ነበርን ለማለት አቅደው ነበር። ነገር ግን ማንም ባልጠበቀውና የፍርሃት ቆፈን ዓለምን በገዛበት በዚያ ሰዓት ከጥላው በስተጀርባ ተደብቀው የነበሩት 2 የሳንሄድሪን አባላት በአደባባይ ወጡ። የአርማትያሱ ዮሴፍና ኒቆዲሞስ። ያ ከ3 ዓመት በፊት ሰዎች ያዩኛል፣ ሸንጎ ያገኘኛል ብሎ በሌሊት ተደብቆ ይመጣ የነበረው ሰው አሁን ሁሉም ሐዋርያት በሸሹበት፣ ደቀ መዛሙርቱ በተደበቁበት፣ ጌታ ወዳጅ ባጣበት የጭንቅ ቀን ፊቱን ሳይሸፍን በአደባባይ ወጣ። ንጉሱ የፈረደበትን ያውም በሞት የተቀጣን ሰው ስጋ ለመውሰድ ወደ ጲላጦስ መሄድ ማለት እኔም የእርሱ ተከታይ ነኝ፣ እኔንም ስቀሉኝ ብሎ ራስን አሳልፎ ከመስጠት አይተናነስ። ኒቆዲሞስ ግን የሞት ፍርሃቱን ከቀራንዮ አደባባይ ስር ቀበረው። የቁርጥ ቀን ወዳጅነቱን ያስመሰከረው ጌታ በስልጣን ላይ ሆኖ ሙታንን ሲያስነሳ ሕዝብ ሲከተለው ሳይሆን በመስቀል ላይ በተሰቀለበት ሞት በነገሰበትና ሁሉም በካደው የጭንቅ ሰዓት ነበር። ወደ ጲላጦስ ገብተው የጌታን ስጋ ለመኑ። ጲላጦስ ደብዳቤ ጽፎ ፈቀደላቸው። ጌታን ከመስቀል አወረዱት። ኒቆዲሞስ ባዶ እጁን አልመጣም። 100 ንጥር ማለትም 34 ኪሎ ግራም የሚጠጋ የከርቤና የእሬት ቅልቅል እጅግ ውድ የሆነ ንጥር ሽቶ ይዞ መጣ። ይህ የአንድ አብይ ንጉስ የቀብር ስነ ስርዓት ነው። ኒቆዲሞስ ጌታን እያለቀሰ በድርብ በፍታ ሲገንዘው እየገነዘ የነበረው የገዛ ስልጣኑን ክብሩንና የሳንሄድሪን ወንበሩንም ጭምር ነበር። መላእክት በመገረም ቆመው ያያሉ። ቅዱስ ኤፍሬም ሶርያዊው እንዳለው እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይን የሚያበረውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹንና እግሮቹን እንዴት አሰራችሁት? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፊታችሁ አሰራችሁት? እያለ ይደነቃል። ኒቆዲሞስና ዮሴፍ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እያሉ እየተንቀጠቀጡ አምላካቸውን ገነዙ። በሌሊት የጀመረው ምስጢራዊ የዳግም ልደት ትምህርት እዚህ የጌታ መቃብር ስር በፍጹም ድፍረትና ፍቅር ፍሬ አፈራ። ይህ ታላቅ መንፈሳዊ ድርጊት በታሪክ ማህደር ውስጥ ተዘግቶ የቀረ እንዳይመስላችሁ። ዛሬም በኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ይህ የኒቆዲሞስና ዮሴፍ አገልግሎት ያው ሆኖ ይኖራል። ቤተክርስቲያን ስንገባ መሬቱን የምንስመው የጌታችንን መቃብር እያሰብን ነው። በቅዳሴያችን ሥርዓት ሥራዩ ካህንና ንፍቁ ካህን በመቅደስ ውስጥ ቆመው የጌታችንን ቅዱስ ሥጋና ክቡር ደም በንጹህ ጨርቅ ሲያዘጋጁና ሲጠቀልሉ የሚጸልዩት አንድ ጥልቅ ጸሎት አለ። በከመ ከነዙ ዮሴፍ ወኒቆዲሞስ ከመ ዮሴፍ ወኒቆዲሞስ ረስየነ። ጌታ ሆይ እነዚያ የቁርጥ ቀን ወዳጆችህ ዮሴፍና ኒቆዲሞስ በድርብ በፍታና ሽቶ እንደገነዙህ እኛም ዛሬ ሥጋና ደምህን አዘጋጅተናል፣ እኛም እንደ ዮሴፍና ኒቆዲሞስ አድርገን እያሉ። ምእመናን ሆይ በቅዳሴ ጊዜ ሁለቱ ካህናት አንዱን ወንጌል ይዞ ሌላው ማዕጠንት ይዞ ከመቅደስ ወደ ሕዝቡ ሲወጡ ስትመለከቱ በአይነ ህሊናችሁ ዮሴፍና ኒቆዲሞስን ልታዩ ይገባል። ክርስቶስን በሥጋና ደም ይዘውልን የመጡት የዘመናችን ዮሴፍና ኒቆዲሞሶች ናቸው።
ቤተ መቅደሳችን የቀራንዮ ሕያው ትዕይንት ነው። ውድ ተከታታዮቻችን ከዚህ የጭንቅ ሰዓት ጀግንነት እኛስ ምን እንማራለን? ክርስትናን አብዛኞቻችን በደስታ እንጀምረዋለን። በልጅነታችን በፍልሰታ ጾም ከቤተሰብ ጋር እየተከራከርን እንጾማለን፣ እንዘምራለን። ነገር ግን መንገድ ላይ ስንደርስስ፣ ፈተና ሲመጣ፣ የኑሮ ጫና ሲበዛ፣ የሥጋ ፈቃድ ሲያይል ስንቶቻችንን ሸሽተን እንጠፋው? ዛሬ ተደብቆ ኃጢአት የሚሰራ የንስሐ አባቱ ካላዩት እግዚአብሔር ያላየው የሚመስለው ስንቷ ነው? እሳቸው አላዩኝም ብለው ከሰው እንሸሸጋለን። ነገር ግን ኃጢአታችን በብርሃን ከሚያየው ፈጣሪ ማምለጥ እንችላለን? ብዙዎች ክርስትናን ለመጀመር ችለዋል፣ ነገር ግን እስከ መጨረሻው መዝለቅ አቅቷቸዋል። ሐዋርያት በቀን ተምረው በመጨረሻው የጭንቅ ሰዓት ሸሹ። ኒቆዲሞስ ግን በሌሊት ተምረው በጭንቁ ሰዓት ከጌታ አጠገብ ተገኘ። እውነተኛ ደቀ መዛሙርትነት የሚለካው ሁሉም በሚያጨበጭብልህ ሰላም በሆነበት ሰዓት ሳይሆን መቆም ዋጋ በሚያስከፍልበት ሁሉም በሸሸበት የጭንቅ ሰዓት ከእውነት ጎን መገኘት ሲቻል ነው። ውድ የይባቤ ሚዲያ ቤተሰቦች የታሪኩ ማሳረጊያ ይህ ነው። ኒቆዲሞስ ያ የአይሁድ አለቃ፣ ያ የሳንሄድሪን ሸንጎ ኃያል ሰው በታሪክ መዝገብ ላይ ትቶልን ያለፈው ትልቁ ትምህርት ምንድን ነው? ስልጣን ያልፋል፣ ሀብት ይረግፋል፣ የዓለም ዕውቀትም በመቃብር አፋፍ ላይ ይቆማል። ለዘላለም የሚጸናው ግን በእግዚአብሔር ፊት የምናሳየው ትህትና እና በጭንቅ ሰዓት ከእውነት ጎን የምንቆምባት ያቺ የድፍረት ቅጽበት ናት። እህቴ ዛሬኛ የት ነን? የቀን ጫጫታ ሲበዛብን፣ የኑሮ ትግል ሲያደክመን፣ የማህበራዊ ሚዲያው ግርግር ነፍሳችንን ሲያደነቁራት ጊዜ የለኝም ብለን ከእግዚአብሔር ሸሽተን ይሆን? ኒቆዲሞስ ጊዜ ፈጠረ። ያቺ የወሰናት አንዲት ሌሊት የዘላለም ሕይወቱን ቀየረችው። እኛም ዛሬ በሕይወታችን ውስጥ ሌሊት በሆነብን ሰዓት በሐዘን፣ በብቸኝነት፣ በጭንቀትና በኃጢአት ጨለማ ውስጥ ስንዋጥ በዚያው በጨለማው ተደብቀን መቅረት የለብንም። ይልቁንም ያንን ጨለማችንን ይዘን የዓለም ብርሃን ወደ ሆነው ወደ ክርስቶስ መገስገስ አለብን። የምንመካበትን የስልጣን ካባ፣ ያካበትነውን የምድር ዕውቀት እና ምን ይሉኛል የሚለውን የይሉኝታ እስር ቤት በቤተ መቅደሱ ደጅ ውጭ እንተወው። በእግዚአብሔር ፊት ሁላችንም ባዶ ነን። ሁላችንም ጸጋው የሚያስፈልገን ተራ ሰዎች ነን። ንስሐ ማለት ሌላ ምንም አይደለም። የገዛ ስጋችንን ክፋት አምነን ከኃጢአታችን ነጽተን ዳግም የምንወለድባት፣ ከጨለማ ወደ ብርሃን የምንሸጋገርባት ሕያው ድልድይ ናት። ኒቆዲሞስ በጨለማ መጣ፣ ነገር ግን ብርሃንን አገኘ። በቀን የተማሩት ደቀ መዛሙርት በጭንቅ ሰዓት ሲሸሹ፣ እርሱ በማታ የተማረው ግን እስከ ቀራንዮ ሞት ድረስ ጸና። እኛም የዚህ ዓለም ጫጫታ ሲያበቃ፣ የሕይወት ፀሐይ ስትጠልቅ የሐሰት ጭንብላችንን አውልቀን በእውነተኛው የንስሐ ሌሊት ወደ አምላካችን እንመለስ። በየትኛውም የሕይወት አጋጣሚ ብንሆን ጌታችን በእጆቹ የይቅርታን ማር ይዞ ዛሬም ይጠብቀናል። እንደ ኒቆዲሞስ ፍርሃታችንን በጥበብ፣ ኃጢአታችንን በንስሐ፣ ቂማችንን በይቅርታ ለውጠን በመጨረሻው የሕይወት ጀንበር ከእውነተኛው አምላካችን ጋር ለመገናኘት ያብቃል። እስከዛሬ የዚህ ቻናል ቤተሰብ ካልሆናችሁ አሁኑኑ ሰብስክራይብ በማድረግ ይቀላቀሉን። ወደፊት የምናቀርባቸውን መሰል ጥልቅ ሲኒማቲክና አስተማሪ ዘጋቢ ፊልሞችን በየጊዜው ማግኘት ትችላላችሁ። እንዲሁም የእናንተ አስተያየት ለኛ ትልቅ ዋጋ አለው። ከዚህ ትምህርት ምን እንደተረዳችሁ ወይም በመጽሐፍ ቅዱስ ታሪክ ውስጥ ግልጽ ያልሆነላችሁና ቀጣይ እንድሰራላችሁ የምትፈልጉትን ርዕስ ከታች ባለው የአስተያየት መስጫ ላይ ይጻፉልን። እግዚአብሔር አምላክ የቃል ኪዳኑ በረከት ተካፋዮች አድርገን። ቸርን ሰንብት።